ጠዋት ስትነሳ ግራግርህ የስራ ሳታረጋግጥ መጀመሪያ ስልክህን አንስተህ ፌስቡክ ቼክ ታደርጋለህ። ሽንት ቤት ቁጭ ብለህ ኢንስታግራም ላይ ቆንጆ ሴቶችን ስክሮል እያደረግክ ትኮመኩማለህ። ስልክህ ካርድ ከሌለው ቶሎ ገዝተህ ማህበራዊ ሚዲያ ላይ እስክትጣድ ትሯሯጣለህ። የሆነ ጽሑፍ ለጥፈህ ምን ያህል ላይክ እና ኮሜንት እንዳገኘህ ለማወቅ በየደቂቃው ሪፍሬሽ እያደረግክ ታያለህ። የለጠፍሽው ፎቶ ምን ያህል ላይክ እንዳገኘ ለማወቅ ያቅበዘብዝሻል። የጠበቅሽውን ያህል ሪአክሽን ስላላገኘ ተበሳጭተሽ ፎቶውን ታጠፊዋለሽ። ማህበራዊ ሚዲያ ላይ የምታውቂያቸው ሰዎች ለተወሰነ ጊዜ ሲጠፉ ያስጨንቁሻል። ስማቸውን ሳይቀር ጽፈሽ ትፈልጊያለሽ። ፎቶሽ ላይ ሁል ጊዜ የኔ ቆንጆ፣ የኔ ልዕልት፣ ስታምሪ ምናምን እያለ ኮሜንት የሚያደርገው ልጅ በሆነ አጋጣሚ ከጠፋም ይሄ ልጅ ጠፍቶ ነው ብለሽ ስሙን ጽፈሽ ሰርች ታደርጊያለሽ። የለጠፍከው ፎቶ ወይም ጽሑፍ ላይክ ብዙም ካላገኘ ራስ ላይክ ታደርጋለህ። መስሪያ ቤት በሰጠ ኮምፒውተር ፌስቡክ ትጠቀማለህ። ከሰዓት ማስገባት ያለብህ ወሳኝ ስራ እያለ አንተ ቲክቶክ ላይ ትጣዳለህ። ጠዋት ተነስተህ ወደ ስራ መሄድ እንዳለብህ እያወቅክ ማታ ላይ 30 ደቂቃ ቲክቶክ ላይ ብለህ እስከ ሌሊቱ 9 ሰዓት ድረስ ትጣዳለህ። በንጋታው ስራ ረፍዶብህ ወይም ቲክቶክ ላይ ሌሊቱን ሙሉ ተጥደህ በቂ እንቅልፍ ባለማግኘት ምክንያት ጠዋት ታክሲ ውስጥ ታንቀላፋለህ። ቀኑን ተረብሾብህ ይውላል። አንድ ቪዲዮ ዩቲዩብ ላይ ያለው ብለህ የገባ ሰውዬ ሳታስበው 30 ቪዲዮ ታያለህ። ፌስቡክ ላይ ተጀናጅናችሁ የባጤ ቆጡን አውርታችሁ ተዋዳችሁ ሳትገናኙ እዛው ፌስቡክ ላይ ተጣብሳችሁ በመጨረሻ በአካል ስትገናኙ ትሽኮረመማለህ፣ ታፍራለህ፣ መሬት ታያለህ፣ ትንተባተባለህ። ከጓደኞች ጋር ምሳ ለመብላት ተገናኝታችሁ ምግቡ እስኪመጣ በፊት ስለውሏችሁ ገጠመኞቻችሁና ስለ ቤተሰቦቻችሁ ስለ ስራችሁ ምናምን በሰፊው የምታወሩ ሰዎች አሁን ሁላችሁም ስልካችሁ ላይ አቀርቅራችኋል። እየበላችሁ ሳይቀር ከስልኩ ጋር የሚበላ አይጠፋም። ስልክህን አብዝተህ ከመውደድህ የተነሳ ትራስ ስር ወሽቀው ትተኛለህ። መብራት ሲጠፋ መጀመሪያ የሚያሳስብህ ምግብ ማብሰል አለመቻል፣ ቴሌቪዥን ማየት አለመቻልህ ወይም ጨለማ መሆኑ ሳይሆን ስልክህ ቻርጅ ማድረግ አለመቻልህ ነው። ስልክ ላይ ተጥደህ በመዋል ምክንያት ለሚስትህ የምትሰጣት ጊዜ ቀንሷል። የምትተኙበትና የምትነሱበትም ሰዓት ተለያይቷል። ከልጅ ጋር የምትጫወትበት ጊዜ ወርዷል። ማህበራዊ ህይወትህ ተመቷል። ሰዎችን በአካል አግኝተህ ከምታወራቸው ይልቅ በቴሌግራም ወይም በሜሴንጀር ብታወራቸው ይቀልሃል። በአካል መገናኘት ይጨንቃሃል። ጆሮ ላይ ያለው የምትተክለው ኤርፎን መገለጫ እስኪሆን ድረስ ተጣብቆብሃል። የኢንተርኔት መቋረጥ ሞት እስኪመስል ድረስ ያስጨንቅሃል። ብቻ ምን አለፋህ ስልክህ ህይወትህ ሆኗል። ወደ ዋናው ጉዳይ ልምጣላችሁ። ዓለማችን ካላት 7 ቢሊዮን ከሚገመት ህዝብ ቁጥር ውስጥ 3 ቢሊዮን የሚሆነው ማህበራዊ ሚዲያ ማለትም ፌስቡክ፣ ኢንስታግራም፣ ስናፕቻት፣ ትዊተር፣ ቲክቶክ የመሳሰሉትን ይጠቀማል። በኔትፍሊክስ የተሰራ ዘ ሶሻል ዳይለማ የሚል ዶክመንተሪ አየሁ። ተራ ዶክመንተሪ እንዳይመስል ዋሻዬ። እዚህ ዶክመንተሪ ላይ ቃለ መጠይቅ የሚደረግላቸው ግለሰቦች ከባድ ሚዛን ናቸው። ኢንስታግራም መጀመሪያ ላይ ሐሳቡ ሲጠነሰስ አብረው የነበሩ፣ ትዊተር ላይ ለዓመታት በኢንጂነርነት ያገለገሉ፣ ፒንትረስት የመጣ ሰሞን ፕሬዝዳንት ሆኖ የሰራ፣ ፌስቡክ የሞኔታይዜሽን ክፍል ዳይሬክተር የነበረ፣ ጎግል ድራይቭን የፈጠሩ፣ ፌስቡክ ላይ ያለችውን ላይክ በተን የሰራ፣ ጎግል ውስጥ በዲዛይነርነት የሰሩ፣ ጂሜል መጀመሪያ ሲፈጠር አብረው የነበሩና የፌስቡክ ስራ አስፈጻሚ ወይም ኤክስኪዩቲቭ ቡድን ውስጥ ሳይቀር የነበሩ ሰዎች ናቸው። ከነዚህ ከከባባድ ሰዎች ውስጥ አንዳንዶቹ በፈቃደኝነት ስራቸውን የለቀቁ ሲሆን ሌሎቹ ደግሞ እነዚህ ማህበራዊ ሚዲያዎች ላይ የሚሰሩ ትውልድን ሽባ የሚያደርጉ ስራ ስለቀፈፋቸው ተጣልተው ወይም ተባረው የወጡ ናቸው። የሚያስደነግጥ ነገር ልንገርህ። ሁሉም የሚያወሩት አንድ አይነት ነገር ነው። ምን ይላል መሰለ ዋሼ? የየትኛውም ማህበራዊ ሚዲያ የቢዝነስ ሞዴል እንዴት ተጠቃሚዎቻችንን ስክሪን ላይ ማቆየት እንችላለን የሚል አንድን ተጠቃሚ ፌስቡክ ወይም ዩቲዩብ ላይ ለማቆየትና በይበልጥ ትኩረትን ለመሳብ ምን እናድርግ፣ የህይወቱን ስንት ዓመታት ለኛ እንዲሰጠን እናደርግ የሚለውን ታሳቢ አድርገው ነው የሚሰሩት። እነዚህ ቴክ ካምፓኒዎች ተጠቃሚዎቻቸውን ኦንላይን የሚመለከቱትን ማንኛውንም ነገር ያያሉ፣ ይከታተላሉ፣ ይመዝናሉ፣ ያጠናሉ። አንድን ፎቶ ለምን ያህል ደቂቃ ቆም ብለህ እንዳየህና የሆነን ቪዲዮ እስከ ስንተኛው ደቂቃ ድረስ እንደተከታተልክ ሳይቀር ያውቃሉ። ሲከፋ ያውቃሉ፣ ሲጨንቅህ ስትጓዝ ማታ ምን እንደምታይ ያውቃሉ።
ቀን ቀን ምን አዘውትረህ እንደምትመለከት በደንብ ያውቃሉ። እኛ ከምናስበው በላይ እነዚህ ካምፓኒዎች ስለኛ ብዙ መረጃ አላቸው። ዩቲዩብ ልትገዛው ያሰብከውን ዕቃ መሃል ላይ አስተዋውቆት አስደንግጦህ ያውቃል? የሆነ ልትማር ያሰብከውን ትምህርት በምታየው ቪዲዮ መሃል ላይ በማስታወቂያ መልክ አምጥቶ አልተገረምክም? ፌስቡክ የዛሬ 10 ዓመት የምታውቀውንና ከዛ በኋላ አግኝተህ የማታውቀውን ሰው ፒፕል ዩ ሜይ ኖው ላይ ገጭ አድርጎ አስገርሞህ አያውቅም? ጎግል ላይ የሆነ ሊፕስቲክ ሰርች አድርገሽ ከወጣሽ በኋላ በንጋታው ሌሎች ማህበራዊ ሚዲያዎችሽን ስትከፍቺ የሊፕስቲኩ ማስታወቂያ 10 እየመጣ አላስቸገረሽም? ሰዎች እንዲህ ይላሉ። አብዛኛዎቻችን የምንጠቀማቸው የማህበራዊ ሚዲያ መተግበሪያዎች ነፃ ይመስሉናል፣ ነገር ግን አይደሉም። ለእነዚህ ማህበራዊ ሚዲያዎች ማስታወቂያ ድርጅቶች ብዙ ሚሊዮን ዶላሮችን ይከፍላሉ። እኛ ልክ እንደ ዕቃ ፕሮዳክት ነን። እነዚህ ማህበራዊ ሚዲያዎችን የምንወደውም የምንጠላውም የምናደርገውምና ያቀድነውንም ስለሚያውቁ ለእነዚህ ማስታወቂያ ድርጅቶች የእኛን መረጃ ወይም ዳታ ይሸጡላቸዋል። በቀላሉ ካሌንደርህ ላይ በቀጣይ ወር መነጽር እንደምትገዛ ከጻፍክ ቀኑ እየቀረበ ሲመጣ ብዙ የመነጽር ማስታወቂያዎችን ይሰጡሃል። ኢሜል ላይ የሆነ ሀገር የምትሄድ ትኬት ካለ እዛ ላይ የምትሄድበትን ሀገር ያሉ የሆቴሎችን ማስታወቂያ ያመጡልሃል። ጌታዬ፣ አልጎሪዝም የሚባል ነገር አለ። በአጭሩ አዘውትረ የምትመለከታቸውን ቪዲዮዎች፣ ዜናዎች፣ መረጃዎችና ጽሑፎች እነዚህ ማህበራዊ ሚዲያዎች በደንብ ካጠኑና ከመዘገቡ በኋላ ማንነትህን የሚያውቁበት መንገድ ማለት ነው። ለምሳሌ ዩቲዩብ ከፍተህ 1-2 ቪዲዮ ስለ የሆነ ነገር ካየህ በቀጣይ ዩቲዩብ ላይ ስትገባ ስለዛ ጉዳይ ተመሳሳይ 100 ቪዲዮዎችን ሪኮመንድድ ላይ ያመጣልሃል። ፌስቡክ ላይ ስለ አንድ ጉዳይ በተደጋጋሚ የምታነብ ከሆነ በቀጣይ ስትገባ ስለዛ ጉዳይ ብዙ መረጃዎችን ያዘንብልሃል። የአንድ አካባቢ ሰዎች ጓደኛ ካደረክ በቀጣይ እዛ አካባቢ ያሉ ሰዎችን ጓደኛ እንድታደርግ ያመጣልሃል። ለምሳሌ ቲክቶክ ላይ ገብተህ ተገላልጠው የሚደንሱ ሴቶችን 1-2 ቪዲዮ ካየህ ከዛ በኋላ ቲክቶክ ተቆጥረው የማያልቁ ተመሳሳይ ቪዲዮዎችን ያዥጎደጉድልሃል። የቲክቶክ አልጎሪዝም ደግሞ ይለያል። ፍላጎትህን ለመለየት አንድ ቪዲዮ ለምን ያህል ደቂቃ እንዳየ ሳይቀር ያሰላሉ። ሰዎች እንዲህ ይላሉ፣ ስራችን የማህበራዊ ሚዲያ ተጠቃሚዎችን ልክ እንደ ማሽን ወይም ኮምፒውተሮች ፕሮግራም ማድረግ ነው። ሰዎች አዲስ ማንነትና ባህሪን እንዲላበሱ ማድረግ ነው። አንተ ለኛ ልክ የላብራቶሪ አይጥ ነህ። ዓለም ላይ 2 ኢንዱስትሪዎች ብቻ ተጠቃሚዎቻቸውን ዩዘርስ ብለው ይጠራሉ። አንደኛው የአደንዛዥ ዕፅ ኢንዱስትሪ ሲሆን ሁለተኛው ደግሞ የማህበራዊ ሚዲያ ኢንዱስትሪ ነው። ሌሎቹ ኢንዱስትሪዎች ተጠቃሚዎቻቸውን ከስተመርስ ወይም ደንበኞች ወይንም ደግሞ ባየርስ ገዢዎች ነው የሚሉት። ሪፍሬሽ ባደረክ ቁጥር አዲስ ዜና፣ አዲስ መረጃ፣ አዲስ ፎቶ እንድታይ ነው የሚፈለገው። ምክንያቱም ግባቸው አንተን ከስልክህ አጣብቆ ማቆየት ነው። እቅዳቸው ተጠቃሚዎቻቸውን ፐርፌክሽን ወይም ፍጹማዊነትና ሶሻል አፕሩቫል ወይም ማህበራዊ ተቀባይነት እንዲሰማቸው ማድረግ ነው። አንዲት ሴት ዝም ብላ አንድ የራሷን ፎቶ ምንም ሳትጨምርበት ብትለጥፍ የምታገኘው ላይክ ያንሳል። ነገር ግን የተለያየ ውበት መጨመሪያ ፊልተሮችን ተጠቅማ ፎቶዋን ብታሳምር፣ ሻዶ ብትጨምር፣ የቆዳ ቀለሟን ፈካ ብታደርግና ፊቷ ላይ ያለውን ብጉር ብታጠፋ የምታገኘው ላይክና ኮሜንት ይበዛል። ቆንጆ፣ ስታምሪ፣ ከንፈርሽ፣ ፊትሽ ምናምን የሚሏት ሰዎች ይጨምራሉ። ግባችን የተወደደች፣ ሰዎች በውበቷ የሚቀኑባት፣ ከሌሎች ጓደኞቿ የተሻለች ተከታይና ሶሻል አፕሩቫል ያላትን ሴት መፍጠር ነው። የሚያሳዝነው ልጅቷ ያንን ሁሉ ኮሜንትና ላይክ ያገኘችው እሷን ሆነ አይደለም፣ የውሸት የተጋነነ ማንነት እንድትፈጥር አድርገናታል። ትክክለኛ መልኳንና ማንነቷን እንድትጠላ አመቻችተናል። ለዛ ነው ብዙ ሴቶች ጭንቀትና የአእምሮ መታወክ የሚያጋጥማቸው። የሚለጥፉት ፎቶን ለመምሰል ብዙ ሴቶች ቀዶ ጥገና እስከ ማድረግ ደርሰዋል። ማህበራዊ ሚዲያዎች ዋነኛ ዓላማቸው የተጠቃሚዎችን ሶሻል ሚዲያ ኢንጌጅመንት ማሳደግ ነው። በአሁኑ ሰዓት ወደ 214 ሚሊዮን የሚጠጉ ሰዎች የማህበራዊ ሚዲያ ሱሰኛ ሆነዋል። የማህበራዊ ሚዲያ ሱስ ከኮኬን ሱስ ጋር አንድ ነው። የሰው ልጅ አእምሮ ውስጥ ዶፓሚን የሚባል የደስታ ስሜትን የሚረጭ ሆርሞን አለ። ሱሰኛ ሰዎች ሲጋራ፣ ኮኬን ወይም ሌላ አደንዛዥ ዕፅን ሲያስቡ አእምሯቸው ዶፓሚን ይረጫል፣ ደስታ ይሰማቸዋል። ማህበራዊ ሚዲያም እንደዛ ነው። ማህበራዊ ሚዲያ ከፍተህ ለማየት እንድትንቀለቀል የሚያደርግህ ወደ ሰውነትህ የሚረጨው ዶፓሚን ነው። በአማካይ ሰዎች በቀን 2 ሰዓት ማህበራዊ ሚዲያ የሚጠቅማቸውንም የማይጠቅማቸውንም ነገር በማየት ጊዜያቸውን ያጠፋሉ። ይህ ማለት ከአጠቃላይ ዕድሜያቸው ድፍን 5 ዓመትን ያባክናሉ ማለት ነው።
አሁን ላይ ከ3 ፍቺዎች ውስጥ አንዱ ከማህበራዊ ሚዲያ ሱስ ጋር በተያያዘ ሆኗል። እንደ ማጠቃለያ ይህንን ሁሉ ካወሩ በኋላ እንደ መፍትሄ ከሚያስቀምጧቸው ሐሳቦች ውስጥ አንዱን ላስቀምጥና ልጨርስ። ኖቲፊኬሽን የሚባል ነገርን ኦፍ ማድረግ። በየደቂቃው ስልክ ላይ እንትና አዲስ ጽሑፍ ለጠፈ፣ እንትና አዲስ ፎቶ ለቀቀች፣ እገሌ እንዲሆነ እያሉ ኖቲፊኬሽን የሚልኩልህ ትኩረትህን ለመሳብ ነው። የቆይታ ጊዜህን ለማሳደግ ነው። ያንተን አልጎሪዝም በደንብ ቀርጥፈው በልተውታል። አንተ ተቆጣጠራቸው እንጂ እነሱ አይቆጣጠሩ። ማየት ስትፈልግ ራስህ ግባ እንጂ ኖቲፊኬሽን አይቆስቁስህ። ባሻዬ ተጨማሪ መፍትሄዎችን ማወቅ ከፈለክ ዶክመንተሪው ነይ፣ ትጠቀምበታለህ፣ አተርፍበታለህ፣ ከብዙ ነገር ትባንናለህ። በይበልጥ ማንበብ ከፈለክ እዛው ዶክመንተሪ ላይ ቃለ መጠይቅ ከሚደረግላቸው ሰዎች መካከል ጄሮን የሚባለውን ሰውዬ የጻፈው መነጋገሪያ የሆነ 10 arguments for deleting your social media accounts right now የሚል አለ። እሱን አንብቡት፣ ታተርፉበታላችሁ። አበቃ።